ሴቶች ፍቅረኛችሁ እየዋሻችሁ እንደሆነ እንዴት እንደምታውቁ በደንብ እናወራለን። ብዙ ጊዜ ጸብን ስለምንፈራ ወይም ግጭትን ስለምንፈራ ስንነጋገር ብዙ አንነጋገርም። ወይም ደግሞ የዋሸኝ ይሆን እንደዚህ ይለኝ ይሆን ወይም ሳናግረው ላይመልስልኝ ይችላል ብለን ስለምንፈራ ከሌላ ሰው ጋር እናወራለን። እንዲህ ያደርጋል፣ እውነቱን ነው ውሸቱን ነው፣ የቱ ጋር ነው ውሸቱን መሆኑን የማውቀው ብላችሁ በጣም ጥያቄ ይሆንባችኋል። ሌላ ሰው ደግሞ እንደ ፍቅረኛሽ ወይም እንደ ዋናው አካል መልስ ወይም ማረጋገጫ አይሰጥሽም። እንዲህ ካደረገ ውሸቱን ነው፣ እንዲህ ካደረገ እንላለን። ዛሬ ግን አስሩን ፍቅረኛሽ እየዋሸሽ መሆኑን የምታውቂበትን ነገር አብረን እናወራለን። ቢያንስ አሁን ከምነግርሽ አምስቱን ደጋግሞ ካደረገ እየዋሸሽ መሆኑን በደንብ ታረጋግጫለሽ። አንደኛው እየዋሸሽ መሆኑን የምታስቢበት ወይም የምታረጋግጭበት ደጋግመሽ ስታናግሪው የሆነ ምቾት የማይሰማሽ ከሆነ ወይም ደግሞ ሁል ጊዜ ባናገርሽው ቁጥር ወይም ደግሞ ሁል ጊዜ የሆነ ነገር በተፈጠረ ቁጥር እንድትጠራጠሪ የሚያደርጉሽ ምልክቶች የምታይ ከሆነ ትኩረት ማድረግ አለብሽ። መቼም ሁሉም ሰው ሁሌ ይዋሻል ማለት አይደለም፣ ግን አንዳንዴ እውነት ስንናገር ምንም ሳንደክም ያስታውቅብናል አይደል? እውነታችንን ከሆነ ብዙ ማብራሪያም አያስፈልገንም። ውሸት ግን ሲሆን የምናወራው ሰው ሁሌ እየዋሸን ከሆነ የሆነ ነገር ይሰማናል። ደጋግመን ስናወራው ምንድነው የማይጥመኝ እንላለን። ቢያወራ ጠብ አይልልንም። አንዱም ነገር ውስጣችንን አያሳርፈውም። እንደዚህ ደጋግመሽ የሚሰማሽ ከሆነ እየዋሸሽ ነው ማለት ነው። ይሄ የመጀመሪያው ምልክት ነው። ሁለተኛው ፍቅረኛሽ እየዋሸሽ መሆኑን የምታረጋግጭበት ስታዋሪው ወይም ስላሳለፈው ምሽት ይሆናል ስላሳለፈው ሁኔታ ስትጠይቂው አላስፈላጊ ዝርዝር ያወራልሻል። የት ሄዳችሁ ነው ያልሽው አንቺ? እሱ የሚመልስልሽስ እንትን የሚል ቦታ በእንትን በኩል ታጥፈን ከዛ ከመጀመሪያው ቤት ቀጥሎ ገብተን እኔ እንደውም በር ላይ ነው የተቀመጥኩት፣ ወንበሩ ራሱ አልተመቸኝም ነበር፣ ከዚያ የሆኑ ሰዎች ሲመጡ ሲገጩኝ ከእንትና ጋር ተጣልተን እያለ የማያስፈልግ ዝርዝሮች ያወራልሻል። እነዚህ አይነት መልሶችን በጣም የሚደጋግም ከሆነ እየዋሸሽ ነው። ሶስተኛው ፍቅረኛሽ እየዋሸሽ መሆኑን የምታረጋግጭበት ጥፋት አጥፍቶ የሆነ ነገር ተፈጥሮም ቢሆን ስለዛ ጉዳይ ልታናግሪው ሲፈልግ አይንሽን እያየ አያዋራሽም። አንቺ እኮ እያየሽው ነው፣ እንደዚህ አይነት ሰው ደውሎ ነበር፣ ማናት ንገረኝ ስትዩ ምንድነው ማለት ጓደኛዬ ናት፣ የስራ ባልደረባዬ እያለ ብዙ ቦታ ሊያይ ይችላል። ምክንያቱም አይንሽን እያየ እውነቱን መናገር ወይም ጥፋቱን መናገር ስለሚፈራ ብዙ አካባቢ ይቃኛል። ወይም ደግሞ ቁጭ ብሎ እንደዚህ ነው ብሎ አያናግርሽም። ዞር እያለ የሚያወራ ከሆነ የሆነ የሚጠረጠር ነገር አለ ማለት ነው። አራተኛው ፍቅረኛሽ እየዋሸሽ እንደሆነ የምታረጋግጭበት ልክ የሆነ ጥያቄ ስትጠይቂው ወይም ጉዳዩ ላይ ችግር ካለ በንዴት ነው የሚመልስልሽ። ትላንት ከማን ጋር ነበርክ ሊሆን ይችላል ያልሽው፣ ምን ያስፈልጋል እንደዚህ አይነት ጥያቄ ብሎ ነው የሚያፈጥብሽ። እንዴ ምን ሆነ ነው? እኔ እኮ ከማን ጋር ነበርክ ያልኩህ ትይዋለሽ። አሁንም መልሶ ምን ያስፈልጋል? ጓደኞችን አታውቂያቸው? ምን አዲስ ነገር ነው? ውፍ አንቺ ደግሞ ምናምን ይልሻል። ደጋግሞ ብዙ ጊዜ ስትጠይቂው እንደዚህ አይነት መልሶች የሚመልስልሽ ከሆነ የሆነ የሚደብቃት ውሸት አለች ማለት ነው። አምስተኛው ፍቅረኛሽ ስታናግሪው የሚዋሽሽ ከሆነ ወይም ሊዋሽሽ አስቦ ከሆነ ጥያቄሽን ይደግማል። ማታ ከማን ጋር ነበርክ አልሽው። ማታ ከማን ጋር ነበርክ? እነንትና ነበሩ። እቃህን ጥለን ሄድከው ረስተው ነው ወይ ማለት ይልሻል። ብዙ ጊዜ ደጋግሞ ጥያቄሽን የሚናገር ከሆነ ወይም ከአንቺ ቀጥሎ መልሶ ያልሽውን የሚል ከሆነ የሆነ መልስ እያዘጋጀ ነው ማለት ነው። ቶሎ ለመመለስ ስላልቻለ ወይም የሚዋሻቸው ነገሮች ስላሉ እየደገመ ጥያቄሽን ያወራል። እየዋሸሽ መሆን አለበት። ስድስተኛው ፍቅረኛሽ እየዋሸሽ መሆኑን የምታረጋግጭበት ልክ ስትጠይቂው ወሬ ይቀይራል። እኔ የምልህ ትላንት እንትና አብራችሁ ነበረች ያልሽው? አይ ሶስታችሁ ነበር። እኔ የምልሽ የት ነው የምንበላው? እንደዚህ ነበረ እንትና ነበረ የደወለልሽ? አይ እንትን ነው ስሚኝማ የምልሽ ያ ነገር እንዴት ሆነ እያለ ሌላ ወሬ ነው የሚያወራሽ።
ይሄ ነገር ከተደጋገመ ትኩረት ማድረግ ይኖርብሻል። ምክንያቱም ፍቅረኛሽ እየዋሸሽ ነው። ሰባተኛው ፍቅረኛሽን እያፋጠጥሽው ጥፋተኛ ሆኖ ተገኝቶ እየዋሸሽ ከሆነ በጣም ያልበዋል ወይም ደግሞ አፉ ይደርቃል። ንገረኝ ትወደኛለህ ስትዩ ራሱ ትወደኛለህ ያልሽው እንዴት አልወድሽም ያምሻል እንዴ? በጣም ይሞቃል። ምንድን ነው ዛሬ ምንድን ደውዬልሽ አልነበር እንዴ? ስልክሽ እኮ እምቢ ብሎኝ ነው። ውሃ ጠማኝ፣ ውሃ የለም እያለ ነው የሚያዋራሽ። ደጋግሞ ይሄን የሚያደርግ ከሆነ ፍቅረኛሽ ውሸታም ነው። ስምንተኛው ፍቅረኛሽ እየዋሸሽ መሆኑን የምታረጋግጭበት። እቺኛዋ እኔ ራሱ በጣም ታስደስተኛለች። የተለያዩ ሰዎች ላይ ስላየኋት ተጠራጥሬ አላውቅም ነበር፣ ግን አሁን ካረጋገጥኩ በኋላ ውሸት መሆኗን በደንብ አውቄያለሁ። ልክ የሆነ ችግር ያለበት ነገር ካለ ጥያቄውን ስትጠይቂው በጣም ደጋግሞ ትከሻውን ይነቀንቃል። ለምሳሌ ትወደኛለህ ወይ ሊሆን ይችላል የጠየቅሽው። የሆነ ነገር እንዳለ ግን ስለገባው እንዴት አልወድሽም ማለት እኔ የወደፊት ሚስቴ እንደሆንሽ ነው የማውቀው። ምንድን ነው እንደዚህ አይነት ጥያቄ ማለት እወድሻለሁ ይሄን ታውቂያለሽ ይልሻል። ደጋግሞ ሰውነቱን የሚያነቃንቅ ከሆነ የሆነ ነገር ጨንቆታል ማለት ነው። ሰዎች እውነት ሲናገሩ ብዙ መወራጨት አያስፈልጋቸውም። በቃ እውነት ነው የሚያወሩት ነገር፣ እነሱም አይጨነቁም። እውነት እኮ አያስጨንቅም አይደል? የሆነ ውሸት ግን ካለ ዝም ብለን እንወራጫለን፣ ለማሳመን እንሞክራለን፣ በእጃችን በትከሻችን ብዙ እንሞክራለን። ይሄ ነገር ከተደጋገመ እየተዋሸሽ ነው። ዘጠነኛው ፍቅረኛሽ ጥፋት አጥፍቶ እየዋሸ ከሆነ ስታናግሪው መልሶ አንቺን ጥፋተኛ ያደርግሻል። ለእንዴት እንዲህ ሳትነግረኝ ትሄዳለህ? እንዴት እንደዚህ ታደርጋለህ ስትዩ አንቺ ራስሽ ቀድመሽ እንደዚህ እንዴት አይነት ጥያቄ ነው የምትጠይቂኝ? ይሄ ያለማመንሽ ነው። አንቺ ራስሽ ችግር አለብሽ ማለት ነው። ምንድን ነው ይሄ ሁሉ ጥያቄ? ምንድን ነው ችግርሽ? ከኔ ጋር መጣላት ፈልገሽ ነው ብሎ አንቺን ራስሽን ጥፋተኛ ያደርግሻል። ትደነግጫለሽ። ምን አስቦ ነው እስክትይ ድረስ ጥፋተኛ አድርጎሽ ቁጭ ይላል። እንደዚህ የሚያደርግ ከሆነ በተለይ ከደጋገመው ውሸቱን ነው። አስረኛው ፍቅረኛሽ እየዋሸሽ እንደሆነ የምታውቂበት መንገድ አንቺ ራስሽ ብዙ ጊዜ ስህተቱን ትሸፍኛለሽ። ጓደኞችሽ ጋራ ብዙ ጊዜ አይገኝም ወይም ጥያቄ የሚያስነሱ ነገሮችን ያደርጋል። በዛ ሰዓት ግን አይ ቢዚ እኮ ስለሆነ ነው፣ አይ ስላልተመቸው እኮ ነው። ቤተሰብ ጋርም ስትሄዱ አጋጣሚ የሆነ አስቸኳይ ነገር ገጥሞት እያልሽ ትዋሻለሽ። ይሄ ነገር የምትደጋግሚው ከሆነና እየሸፈንሽለት ብዙ ነገሮችን እያሳለፍሽ ከሆነ የሆነ ችግር አለ ማለት ነው። አንቺ ራስሽ ይሰለችሻል፣ ይሰማሻል። ለምንድን ነው ሁልጊዜ ደግሞ ባልጠየቁኝ እንደዚህ ባላሉኝ ትያለሽ። ይሄን ነገር ደጋግሞ እንድትሸፍኝለት እያረገሽ ከሆነ የሆነ ውሸት አለ ማለት ነው። ልትናገሩ ያልፈለግሽው ነገር ስላለ ነው አንቺ ራስሽ ሰዎች ፊት ለማጋለጥ ያልፈለግሽው፣ ግን ጠርጥረሻል። ይሄ ከተደጋገመ ፍቅረኛሽን ልታናገሩ ይገባል። ምክንያቱም የሆነ የተደበቀ ውሸት አለ ማለት ነው። እንግዲህ ሴቶች ፍቅረኞቻችሁ እየዋሻችሁ ከሆነ ቢያንስ አሁን ካወራናቸው ነገሮች 5ቱን ደጋግመው ያደርጋሉ። በተረፈ ግን ደስተኛና እውነተኛ የፍቅር ህይወት እንዲኖርሽ እመኝልሻለሁ። ከኔ ጋር ስለቆያችሁ በጣም ደስ ብሎኛል።